የምናየው እንጸልያለን። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር በክርስቶስ ኢየሱስ አመሰግናለሁ። ስለ ታላቁ ምሕረትህ፣ ስለ ታላቁ ፍቅርህ፣ ስለ ታላቁ ይቅርታ ስም የተባረከ ይሁን። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ተብሎ ተጽፏልና በቃል ውስጥ አልፈ እየፈወስከን፣ በቃል ውስጥ አልፈ እየባረከን፣ በቃል ውስጥ አልፈ ነጻ እያወጣን ስላለ በጌታ በኢየሱስ ስም አመሰግናለሁ። አሁንም ጌታ ሆይ ጸልያለሁ፣ ከምንሰማው ቃል የተነሳ መፈወስ እንዲሆን፣ ከምንሰማው ቃል የተነሳ ነጻ መውጣት እንዲሆን በክርስቶስ ኢየሱስ ስም ጸልያለሁ። ቅዱስ እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ስም ከቃል የተነሳ የረከሱ ይቀደሱ፣ ከቃል የተነሳ የታሰሩ ይፈቱ፣ ከቃል የተነሳ የታሰሩ ይፈቱ፣ ከቃል የተነሳ ልዩ ልዩ ጥያቄ ያለባቸው ለጥያቄያቸው ምላሽን ያገኙ። ከቃል የተነሳ ቀንበር ይሰበር፣ ከቃል የተነሳ ጨለማ ይገፈፍ፣ ከቃል የተነሳ ተጽዕኖ ይነሳ። ይህ ስለሚሆን አመሰግንሃለሁ። ይህንን መማማራችን የሚጠላ በኢየሱስ ስም የተመታ ይሁን። ስራው፣ ዕቅዱ፣ ዓላማ ሁሉ የፈረሰ ይሁን። ፍቃድ፣ ሐሳብ በመካከላችን ይከናወን። ተናገረን፣ ወደ እውነት ሁሉ ምራን፣ ፈውሰን፣ አስመልጠን። በኢየሱስ ክርስቶስ ጌታና ድንቅ ስም ጸልያለሁ። አሜን። የጌታ ስም የተባረከ ይሁን። ከዝሙት ሽሹ ክፍል 11 እንመለከታለን። እንግዲህ ይህ ትምህርት በዝሙት ውስጥ ያሉትን ያወጣል፣ ወደ ዝሙት ያልገቡትን ደግሞ እንዳይገቡ ይከለክላል። ጌታ ኢየሱስ የተመሰገነ ይሁን። የገቡትን ያወጣል፣ ያልገቡትን ደግሞ እንዳይገቡ ይጠብቃል። አስከፊነቱን፣ አደገኛነቱን በማሳወቅ ማለት ነው። ጌታ ኢየሱስ የተመሰገነ ይሁን። የእግዚአብሔርን ቃል አነባለሁ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 12 ጀምሮ እንዲህ ይላል። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉም ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞም ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላደርጋቸውን ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ከእርሷ ጋር አንድ ሥጋ እንደሚሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው። ዝሙት የሚፈጽም ግን በገዛ አካሉ ላይ ኃጢአትን ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው። እናንተም የራሳችሁ አይደላችሁ፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። ጌታ ኢየሱስ የተመሰገነ ይሁን። ከዝሙት ሽሹ፣ ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጭ፣ ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአትን ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው። እናንተም የራሳችሁ አይደላችሁ፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። ጌታ ኢየሱስ የተመሰገነ ይሁን። በሰውነታችሁ ማንን? እግዚአብሔርን አክብሩ ይላል። በሰውነታችሁ እግዚአብሔርን አክብሩ። ጌታ ይባረክ። እንግዲህ የዝሙት ኃጢአት ሌሎች ኃጢአቶች ከስጋ ውጪ የሚፈጸሙ ናቸው። ዝሙት ግን በአካል የሚፈጸም ኃጢአት ነው። ዝሙት የኃጢአቶች ሁሉ ቁንጮ ኃጢአት ነው። ነፍስን፣ ስጋን፣ መንፈስን ያረክሳል። ሌላው ኃጢአት ከአካል ውጪ ነው። ዝሙት ግን በአካል ላይ ነው፣ በቤተ መቅደሱ ላይ ነው የሚፈጸም። ነፍስን፣ ስጋ፣ መንፈስን ያረክሳል። ከሌሎች ኃጢአቶች ውስጥ እግዚአብሔር መርጦ ከዚህኛው ሽሹ ሲል ይህ ነፍስን፣ ስጋ፣ መንፈስን የሚያረክስ የኃጢአቶች ሁሉ ቁንጮ ዋና ኃጢአት ነው። አደገኛ ኃጢአት ነው። ብዙ መዘዝ ያለው ኃጢአት ነው። ብዙ ስቃይን የሚያመጣ ኃጢአት ነው። ስለዚህ እግዚአብሔር ደግሞ ይህንን ሁሉ ነገር እንዳይገጥመን፣ ይህን ሁሉ ነገር ፌስ እንዳናደርግ ነው ከዝሙት ሽሹ። በተለይ በዚህ በመጨረሻው ዘመን ደግሞ ይህ ትምህርት በጣም ወሳኝ አስፈላጊ ነገር ነው። ሰው ሴሰኛ የሆነበት ዘመን፣ ሰው ዘሟች፣ አመንዝራ፣ ጋለሞታ የሆነበት ዘመን ነው። ስለዚህ በዚህ ዘመን ራሳችን ከምንጠብቅበት መንገድ አንዱ እውቀት ነው። በእውቀት ነው ራሳችንን የምንጠብቀው። ከዝሙት ሽሹ ክፍል 11 ነው። እንግዲህ የዝሙትን ትርጓሜ ተመልክተናል። ከጋብቻ ፊት ካገባ ሰው ጋር በጋብቻ ውስጥ ለማመንዘር ሚግቦት ማመንዘር ይባላል። ከዝሙት ራሳችን የምንጠብቀው በመሸሽ
ቦታው ላይ ባለመገኘት ክፉ ምኞትን በውስጣችን ያለው በመግደል አይኑን የጣለብን ሰው እንዳለ ካወቅን ከዛ ሰው ራሳችንን በመጠበቅ ጥንቃቄ ይጠብቃል፣ ማስተዋልም ይጋረዳል ስለሚል ጥንቃቄ ይጠብቃል፣ ማስተዋልም ይጋረዳል። ዝሙትን የሚፈጽም ምን አይነት ሰው ነው? ማመዛዘን አይምሮ የጎደለው የዝሙት አይነቶችን ተመልክተናል። አሁን እየተመለከትን ያለነው እግዚአብሔር ከዝሙት ይሽው ያለበትን ምክንያት ነው። 5 ነጥቦችን ተመልክተናል። ዛሬ ደግሞ 6ኛውን እግዚአብሔር ከዝሙት ሽሹ ያለበትን ምክንያት እንመለከታለን። እንግዲህ አንደኛው እግዚአብሔር አምላክ ከዝሙት ሽሹ ያለበት ምክንያት የዝሙት ኃጢአት ከሌሎች ኃጢአቶች በበለጠ ባህሪን፣ ቤተሰብን፣ ጤንነትን የሚያጠቃ ኃጢአት ስለሆነ ነው። የዝሙት ኃጢአት ከሌሎች ኃጢአቶች በበለጠ ባህሪን፣ ቤተሰብን፣ ጤንነትን የሚያጠቃ ኃጢአት ስለሆነ ነው። ሁለተኛው እግዚአብሔር አምላክ ከዝሙት ሽሹ ያለበት ምክንያት የእግዚአብሔር ፈቃድ ከዝሙት ርቀን በቅድስና እንድንኖርና የገዛ ሰውነታችንን በክብርና በንጽህና መያዝ እንዳለብን እንድናውቅ ስለሆነ የእግዚአብሔር ፈቃድ በቅድስና መኖራችን ነው። በርኩሰት መመላለስ የሰይጣን ሐሳብ ነው። ሶስተኛው ከዝሙት ሽሹ የተባለበት ምክንያት አንድ ሰው ዝሙት ሊፈጽም ሲገባ የክርስቶስ የአካሉ ብልት ስለሆነ ዝሙት ሲፈጽም ክርስቶስንም አካል ሌሎች ብልቶችንም የኃጢአቱ ተባባሪ ስለሚያደርጋቸው ነው። ሞቶ መንግስተ ሰማያት ይዞት የገባውን ጌታ ዝሙት ይዞ መግባት ተገቢ ስላልሆነ ነው። አራተኛ ከዝሙት ሽሹ የተባለበት ምክንያት አንድ ሰው ዝሙት ሲፈጽም አንድ ወንድ አንድ ሴት ዝሙት በሚፈጽሙበት ሰዓት ላይ ማየት ያለባቸው በ5 ደቂቃ የሚያገኙትን ነገር ሳይሆን በዛች ቅስፈት ግን በሱ ውስጥ ያለው ነገር በሙሉ ወደሱ ይተላለፋል። በሱ ውስጥ ያለው ነገር በሙሉ ወደሱ ይተላለፋል። በሽታውንም፣ እርግማኑን፣ መከራውን፣ ጭንቀቱን፣ ስቃዩን። ስለዚህ ይሄንን ሁሉ ነገር እንዳይገጥመን ነው አራተኛው ከዝሙት ሽሹ የተባለበት። 5ኛው ከዝሙት ሽሹ የተባለበት ምክንያት የዝሙት ኃጢአት የእግዚአብሔርን ቁጣ በእኛ ላይ ስለሚያመጣ ነው። ያው መንፈስ ተዋጋቸው ተመልሶ ጠላት ሆናቸው ተብሎ እንደተጻፈ የባረከን፣ የፈወሰን፣ ነፃ ያወጣን፣ ያጽናናን፣ የታደገን፣ ያስመለጠን እግዚአብሔር ተመልሶ ጠላት ሆኖ እኛን እንዳይዋጋን የእግዚአብሔር ቁጣ በእኛ ላይ ሲነድ እግዚአብሔር ይቀየርባቸዋል ማለት ነው። ሰው ተቀይሮባቸው ያውቃል? በጣም ይወዳችሁ የነበረ ሰው፣ በጣም ያከብራችሁ የነበረ ሰው፣ በጣም ያዝንላችሁ የነበረ ሰው፣ በጣም ትሪት ያደርጋችሁ የነበረ ሰው ክፉ ሆኖባችሁ ፊት ነስቷችሁ ከዛ ተለወጠብኝ እኮ ፊቱን አጠቆረ ብላችሁ ታውቃላችሁ? እግዚአብሔርም እንደዛ ይሆናል ሰምታይምስ። ግን በእነማ ላይ ነው እግዚአብሔር የሚለወጠው እንደዛ የሚሆነው? በዝሙት ኃጢአት ውስጥ ባሉ ሰዎች ላይ ነው። ያው መንፈስ ተዋጋቸው ተመልሶም ጠላት ሆናቸው። የፈወሳችሁ ይዋጋችኋል። ወዳጅ የነበራችሁ ጠላት ሆናችሁ በዝሙት ኃጢአት ውስጥ ስትገቡ ማለት ነው። ሰይጣን በቅድስና እየኖርን የእግዚአብሔር ጥበቃ ከኛ ጋር እያለ ወደ ህይወታችን ገብቶ ህይወታችንን ማመሳቀል እንደማይችል ያውቃል። ሰይጣን በቅድስና እየኖርን እግዚአብሔር ከኛ ጋር እያለ እኛን መውጋት አይደለም መርገም እንደማይችል ያውቀዋል። ስለዚህ ከእግዚአብሔር ጋር እያለን የእግዚአብሔር ጥበቃ ከኛ ጋር እያለ በቅድስና እየኖርን እኛን ማሸነፍ እንደማይችል ስለሚያውቅ ጠላት ሁልጊዜ የሚያደርገው ምንድነው? እኛን ኃጢአት ሰርተን ከእግዚአብሔር ጋር ማጣላት ነው። ሰይጣን መቼ ነው ክርስቲያንን የሚያሸንፈው? ክርስቲያን ኃጢአት ሰርቶ ከእግዚአብሔር ጋር እየተጣላለት ነው። ሰይጣን እኔን ማሸነፍ የሚችለው፣ ሰይጣን አንተን ማሸነፍ የሚችለው፣ ሰይጣን አንቺን ማሸነፍ የሚችለው መቼ ነው? ኃጢአት ሰርተሽ ከእግዚአብሔር ጋር የተጣላሽ ቀን ነው። በቅድስና እየኖርሽ ሰይጣን አንቺን ማሸነፍ አይችልም። በቅድስና እየኖርሽ ሰይጣን አንቺን ማጥቃት አይችልም። በቅድስና እየኖርሽ ሰይጣን ቤትሽ ገብቶ ሊያምስሽ አይችልም። ኃጢአት የሰራሽ ቀን ግን፣ የዝሙትሽ ቀን ግን፣ የረከስሽ ቀን ግን ያኔ እንደሚያሸንፍሽ ያውቃል። ያ ብቻ ሳይሆን የዝሙት ኃጢአት ሲፈጽም ሰው ጠላት የዝሙት ኃጢአት ከፈጸማችሁ በኋላ ሰይጣን እናንተን መውጋት አይጠበቅበትም። ራሱ እግዚአብሔር ቁጣው ይነድባችሁና እሱን የሚዋጋችሁ ያኔ ከዳር ቆሞ ያያል። በቃ የሚፈለገው ያንቺን መጎዳት ነው፣ የሚፈለገው ያንቺን መጎሳቆል ነው፣ የሚፈለገው የእናንተን መጠቃት ስለሆነ ሰይጣን ከዳር ቆምና ቆሞ ያያል ማለት ነው። ያው መንፈስ ተዋጋቸው ተመልሶ ጠላት ሆናቸው። የፈወሰ የባረከ የጠበቀ ተመልሶ ጠላት ይሆንባል። ዘኍልቍ ምዕራፍ 25 ላይ ስናነብ እስራኤላውያን ከሞዓባውያን ሴቶች ጋር ሲያመነዝሩ የእግዚአብሔር ቁጣ በላያቸው ላይ ነደደ። መቅሰፍቱ በላያቸው ላይ ነዶባቸው 24 ሺህ ሰው ከመካከላቸው አለቀ። ባላቅና በለዓም እንዳይረግሟቸውና እንዳይወጓቸው የከለከለ እግዚአብሔር ልክ ግን እስራኤላውያን ከሞዓባውያን ሴቶች ጋር ሲዘሙቱ ራሱ ሰይፉን መዞ 24 ሰው ከመካከላቸው ጨረሰ። በለዓም እንዳይረግማቸው፣ ባላቅ እንዳይወጋቸው እግዚአብሔር ከልክሎ ነበር። ለምን? በመካከላቸው ክፉ ነገር አልነበረም። በመካከላቸው ርኩሰት አልነበረም። የእግዚአብሔር ክብር ከነሱ ጋር ነበር። ልክ ግን ከሞዓብ ሴቶች ጋር አመንዝረው ዘሙተው ሲረክሱ ጥበቃው ሲነሳ
እግዚአብሔር እንዳይረግሟቸውና እንዳይወዋቸው እንዳልከለከለላቸው አሁን ራሱ ነው ሰይፉን መዞ የተዋጋቸው ማለት ነው። የዝሙት ኃጢአት የእግዚአብሔርን ቁጣ እንዲነድባችሁ ያደርጋል። የዝሙት ኃጢአት የእግዚአብሔርን ቁጣ በእኛ ላይ ያነዳል። የእግዚአብሔርን መለኮታዊ ጥበቃ እንዲነሳ ያደርጋል። ሰይጣን በቀላሉ ወደ ህይወታችሁ ገብቶ እንዲፈነጭባችሁ ያደርጋል። ያው መንፈስ ተዋጋቸው ተመልሰው ጠላት ሆናቸው። የዝሙት ኃጢአት የተዋጋላችሁ እግዚአብሔር መልሶ ይዋጋችኋል። የባረካችሁ እግዚአብሔር መልሶ ይረግማችኋል። የከለከለላችሁ እግዚአብሔር መልሶ አሳልፎ ይሰጣችኋል። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። አምስተኛው ከዝሙት ሽሹ የተባለበት ምክንያት ይሄ ነው። አምስተኛው ከዝሙት ሽሹ የተባለበት ምክንያት ይሄ ነው። ማን ነው ከኔና ከናንተ መካከል የእግዚአብሔር ቁጣ በላዩ ላይ እንዲነድበት የሚፈልግ? ማን ነው ከኔና ከናንተ መካከል የእግዚአብሔር መለኮታዊ ጥበቃ እንዲነሳለት የሚፈልግ? አንድ ጊዜ ሰይጣን መላእክቶች በእግዚአብሔር ፊት በሚቆሙበት ሰዓት ላይ ሰይጣን መጣና ከመካከላቸው ቆመ ይላል። በመካከላቸው ሲቆም እግዚአብሔር ከወዴት መጣ ሲለው ምድርን ሁሉ ዞርኩ ተሽከረከርኩ አለው። ነው ባሪያዬ ኢዮብን አየኸው አለው። አዎ አይቼዋለሁ። እና እንዴት ነው? ምን አንተ በሱና በንብረቱ ዙሪያ አጥር ቅጥር ሰርተህለታል እኮ አለው። ልነካው አልቻልኩም፣ ሁሉን ነክቻለሁ። ኢዮብን ግን መንካት ያልቻልኩት አንተ በሱና በንብረቱ ዙሪያ አጥር ቅጥር ሰርተህለታል አለው። በሱና በንብረቱ ዙሪያ ምን ሰርተሃል አለው? አጥር ቅጥር ሰርተሃል። ከዚህ የተነሳ እኔ ኢዮብን መንካት አልቻልኩም። ኢዮብ በሰይጣን ያልተነካው፣ ኢዮብ በሰይጣን ያልተደፈረው፣ ኢዮብ ሰይጣን ህይወት ውስጥ ኑሮ ውስጥ ትዳር ውስጥ ገብቶ ያላመሳቀለበት፣ ኢዮብ ባለስልጣን ስለነበረ፣ ኢዮብ ገንዘብ ስላለው፣ ኢዮብ ስልጣን ስላለው፣ ኢዮብ እውቀት ስላለው፣ ኢዮብ ጥሩ ጸባይ ስለነበረው ሳይሆን የእግዚአብሔር ጥበቃ ከሱ ጋር ስለነበረ ነው። ዛሬ ቸርቻችን ውስጥ ገብቶ ሰይጣን እንዳይበጠብጥ፣ ትዳራችሁ ውስጥ ገብቶ ሰይጣን እንዳይበጠብጥ፣ ቢዝነሳችሁን ሰይጣን እንዳይበጠብጥ፣ ኑሯችሁን ሰይጣን እንዳይበጠብጥ፣ ህይወታችሁን ሰይጣን እንዳይበጠብጥ ከፈለጋችሁ ገንዘባችሁ ከዚህ አያድንም፣ እውቀታችን ከዚህ አያድንም፣ ስልጣናችን ከዚህ አያድንም፣ ሃይማኖታችን ከዚህ አያድንም፣ ባህሪያችን ከዚህ አያድንም። ከዚህ ሁሉ የሚያድን የእግዚአብሔር አምላክ መለኮታዊ ጥበቃ ነው። የእግዚአብሔር መለኮታዊ ጥበቃ ደግሞ ከእኛ ጋር የሚቀመጠው እኛ በቅድስና ስንኖር፣ እግዚአብሔርን ስንፈራ፣ በጽድቅ ስንመላለስ ነው። ጌታ ኢየሱስ የተመሰገነ ይሁን። እንዲህ ይላል። አንድ ቀን ኢዮብ ምዕራፍ 1 ላንብብላችሁ ከቁጥር 6 ጀምሮ። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣን መጥቶ በመካከላቸው ቆመ። እግዚአብሔር ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ሁሉ ዞሩ፣ ወዲያና ወዲህም ተመላለሱባት ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አገልጋዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ነቀፋ የሌለበት ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ሲል መለሰለት፣ ኢዮብ እግዚአብሔርን የሚፈራ እንዲሁ ነው። በእርሱና በቤተሰቦቹ ባለው ንብረት ሁሉ ዙሪያ አጥር ሰርተህለት የለምን? የበጎቹን የላሞቹን መንጋ ምድር ሁሉ እስኪሞላ ድረስ የእጁን ስራ ባርከህለታል። እስቲ እጅን ዘርግተህ ያለውን ሁሉ ንካበት፣ በእርግጥ ፊት ለፊት ይረግማል። ዋናው ሰይጣን መናገር የፈለገው ነገር ኢዮብ እኮ ባለው በንብረቱ ዙሪያ አጥር ቅጥር ሰርተህለታል፣ ጥበቃ አለው አለው። እኔም ወደ ኢዮብ ህይወት መግባት ያልቻልኩት ከጥበቃ የተነሳ ነው። ኢየሱስ ጌታ ነው። አንዳንዴ ከአንድ ቦታ ተነስተን የሆነ ቦታ ድራይቭ አድርገን የምንመለሰው ጎበዝ ነጂዎች ስለሆንን፣ ዘመናዊ መኪና ስለያዝን፣ ጥሩ መንገድ ስላለ እንዳይመስለን። የእግዚአብሔር አምላክ መለኮታዊ ጥበቃ ነው። ካሁን ጀምሮ ለዘላለም መውጣት መግባትን ይጠብቃል በሚለው በቃሉ መሰረት እግዚአብሔር እየጠበቀን ነው። ተራሮች በኢየሩሳሌም ዙሪያ እንዳሉ ካሁን ጀምሮ እግዚአብሔር በሕዝቡ ዙሪያ ነው ተብሎ ተጻፈ። እግዚአብሔር በዙሪያችን ስላለ ነው። ሰይጣን እኛን የማይነካው እኛ ጡንቻ ስላለን፣ እኛ ጦር መሳሪያ ስላለን፣ እኛ ስልጣን ስላለን፣ እኛ ሀብት ስላለን፣ እኛ ንብረት ስላለን አይደለም። ሰይጣን እኛን የማይነካው ኢየሱስ ለዘላለም ጌታ ነው። ሰይጣን እኛን የማይነካው የእግዚአብሔር ጥበቃ ከኛ ጋር ስላለ። ይህን ማወቅ አለባችሁ በህይወት ዘመናችሁ ሁሉ ማለት ነው። ክብር ለኢየሱስ ይሁን። አንዳንድ ሰዎች ይታበያሉ። ራሳቸውን በራሳቸው የሚጠብቁ፣ ራሳቸውን በራሳቸው የሚያስመልጡ፣ ራሳቸውን በራሳቸው የሚታደጉ የሚመስላቸው ሰዎች አሉ። ኖ፣ ማንም ራሱን ከምንም ሊያድን ከምንም ሊታደግ አይችልም።
የእግዚአብሔር መለኮታዊ ጥበቃ። ስለዚህ ሰይጣን እኛን ማጥቃት የሚችለው እኛን ከእግዚአብሔር ሲለየን ነው። ኃጢአት ደግሞ አንቺን ከእግዚአብሔር ይለይሻል። ክብሩን ካንቺ ዞር ያደርገዋል። ጥበቃውን ካንቺ ዞር ያደርገዋል። የዛ ሰዓት ሰይጣን በቀላሉ ህይወትሽ ገብቶ ይዋጋሻል፣ ይበቀልሻል፣ ሊያደርግ የፈለገውን ነገር ያደርጋል። በሰላም ወጥተን በሰላም መግባታችን ከእግዚአብሔር አምላካችን ጥበቃ የተነሳ ነው። ጥበቃው አይለየን። የዝሙት ኃጢአት የእግዚአብሔርን ጥበቃ የእግዚአብሔርን ከለላ ያነሳል። ሌሎችም ኃጢአቶች ጥበቃውን ያነሳሉ። በሰላም ወጥተን በሰላም የምንገባው መለኮታዊ ጥበቃ ከእኛ ጋር ስላለ። ስለዚህ ዝሙት ኃጢአት የእግዚአብሔር ቁጣ እንዲነድብን፣ የእግዚአብሔር መለኮታዊ ጥበቃ ከእኛ እንዲነሳ ሰይጣን በቀላሉ ህይወታችን ገብቶ የፈለገውን ሊፈጽም ያደርጋል። ያው መንፈስ ተዋጋቸው ተመልሶ ጠላት ሆናቸው የሚለው ቃል መሰረት የዝሙት ኃጢአት የባረከን እግዚአብሔር መልሶ እንዲረግመን፣ የተዋጋልን መልሶ እንዲዋጋን ያደርጋል። ስለዚህ ይህን አስበን ራሳችን ከዝሙት መጠበቅ አለብን። ስድስተኛው እግዚአብሔር ከዝሙት ይሽሩ ያለበትን ምክንያት ዛሬ አብረን ደግሞ እንመለከታለን። እግዚአብሔር ከዝሙት ሽሹ ያለበት ምክንያት ስድስተኛው ሐሳብ። ስድስተኛው እግዚአብሔር ከዝሙት ሽሹ ያለበት ሽሹ ያለበት ምክንያት መሳፍንት ምዕራፍ 16 ከቁጥር 18 ጀምሮ አነብላችኋለሁ። መሳፍንት ምዕራፍ 16 ከቁጥር 18 ጀምሮ አነብላችኋለሁ። ስድስተኛውን እግዚአብሔር ከዝሙት ሽሹ ያለበትን ምክንያት መሳፍንት ምዕራፍ 16 ከቁጥር 18 ጀምሮ በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። ደሊላ ሁሉንም ነገር እንደነገራት በተረዳች ጊዜ ለፍልስጤማውያን ገዢዎች ሁሉንም ነገር ነግሮኛልና ተመልሳችሁ ብላ ላከችባቸው። የፍልስጤማውያን ገዢዎችም ብሩን ይዘው ተመልሰው መጡ። ደሊላ ሳምሶንን በጭኗ ላይ አስተኝታ እንቅልፍ እንዲወስደው ካደረገች በኋላ አንድ ሰው ጠርታ 7 የጠወቁ ደሎችን አስላጨችው። እሷም ታስጨንቀው ጀመር፣ ኃይሉም ተለየው። እሷም ሳምሶን ፍልስጤማውያን መጡብህ አለችው። ሳምሶን ከእንቅልፉ ነቅቶ እንደ ወትሮ አደርጋለሁ አለ። ነገር ግን እግዚአብሔር እንደተወው አላወቀም ነበር። ከዚያም ፍልስጤማውያን ያዙት፣ ዓይኖቹን አውጥተው ወደ ጋዛ ይዘውት ወረዱ። በናስ ሰንሰለት አስረው እስር ቤት ውስጥ እህል እንዲፈጭ አደረጉት። ነገር ግን ከተላጨ በኋላ ጠጉሩ እንደገና ማደግ ጀመረ። ክብር ለኢየሱስ ክርስቶስ ይሁን። ምዕራፍ 16 ቁጥር 1 ሲጀምር አንድ ቀን ሳምሶን ወደ ጋዛ ሄደ። እዚያም አንዲት ዝሙት አዳሪ አየ፣ አብሯት ለማደርም ገባ። የጋዛ ሰዎችም ሳምሶን እዚህ ነው የሚል ወሬ ደረሳቸው። ስለዚህም ሰዎቹ ቦታውን ከበው ሌሊቱን በሙሉ በከተማይቱ ቅጥር በር ላይ አርፍተው ጠበቁት። በማለዳ እንገድለዋለን በማለት ሌሊቱን በሙሉ እንዳደፈጡ አደሩ። ነገር ግን ሳምሶን እዚህ የተኛው እስከ ሌሊት ብቻ ነበር። ተነስቶ በከተማይቱ ቅጥር በር ከሁለት መቃኖች ጋር መወርወሪያውን መያዣውን ጭምር በሙሉ ነቅሎ በትከሻው ላይ ካደረገ በኋላ በኬብሮን ፊት ለፊት እስካለው ኮረብታ ጫፍ ድረስ ተሸክሞት ሄደ። ከጥቂት ጊዜ በኋላ ሳምሶን በሶሬቅ ሸለቆ የምትኖር ደሊላ የምትባል አንዲት ሴት ወደደ። የፍልስጤም ገዦችም ወደ እርሷ ሄደው እርሱን አስረን በቁጥጥራችን ስር በማዋል እናሸንፈው እንዴት እንደምንችል የብርታቱ ታላቅነት ምስጢር ምን እንደሆነ እንዲያሳይሽ እስቲ እባቢው ይህን ካደረግሽ እያንዳንዳችን 1100 ሰቅል ጥሬ ብር እንሰጥሻለን አሏት። ሳምሶን እንግዲህ ስለ ሳምሶን ህይወት ሁላችንም እናውቃለን። ስድስተኛው እግዚአብሔር ከዝሙት ይሽሩ ያለበት የዝሙት ኃጢአት የእግዚአብሔርን ቅባት የእግዚአብሔርን ጸጋ ከኛ ላይ ያስመታል። የዝሙት ኃጢአት የእግዚአብሔርን ቅባት የእግዚአብሔርን ጸጋ የእግዚአብሔርን መንፈስ ከኛ ላይ ያስመታል። በአዲስ ኪዳን ያለነው በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ወደ ላይ ወጣ፣ ምርኮንም ማረከ፣ ለቤተ ክርስቲያን ስጦታ ሰጠ። ለአንዳንዶቹ ነቢይነት፣ ለአንዳንዶቹ ሰባኪነት፣ ለአንዳንዶቹ ዘማሪነት፣ ለአንዳንዶቹ አስተማሪነት፣ ለአንዳንዶቹ መጋቢነት እግዚአብሔር ሰጠ። በእያንዳንዱ አማኝ ውስጥ በእያንዳንዱ አገልጋይ ውስጥ የእግዚአብሔር ጸጋ አለ። አንድ ንጉስ ለአንዱ 1 ለአንዱ 2 ለአንዱ 5 ዲናር ሰጥቷቸው ወደ ሩቅ አገር ሄደ። ነግዱበት፣ ስመጣ ከነትርፉ ትሰጡኛላችሁ አለ ይላል። 5 የተሰጠውም አተረፈ፣ 10 አድርጎ ጠበቀ። ባለ 2ቱም 4 አደረገ። ባለ 1 ግን ይዞ ጠበቀ፣ ቀማው። ላለው ይጨመረታል አለ። እግዚአብሔር ለአማኝ ሁሉ የሰጠው ነገር አለ። መንግስቱን እናገለግልለት ዘንድ ከራሳችን አልፈ ለሌሎች በረከት እንሆንለት ዘንድ እናንተ ግን ወደ ገዛ
እናንተ ግን ወደ እግዚአብሔር መንግስት የመጣችሁት የተጠራችሁት የእርሱን በጎነት ልትናገሩ የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል። እግዚአብሔር ወደ ገዛ መንግስቱ የጠራን ካህናቶችን ሆነው ዘንድ ሕዝብን ሆነው ዘንድ አገልጋዮችን ሆነው ዘንድ ነው። ስለዚህ በአዲስ ኪዳን ሁሉም ሰው አገልጋይ ነው። እግዚአብሔር ለሁሉም ሰው የሰጠው ጸጋ አለ። በሁሉ ሰው ላይ የእግዚአብሔር መንፈስ አለ። በሁሉ ሰው ላይ የእግዚአብሔር ሞገስ አለ። በሁሉ ሰው ላይ የእግዚአብሔር ቅባት አለ። በሁሉ ሰው ላይ የእግዚአብሔር ጸጋ አለ። ይሄ ጸጋ ደግሞ እኛን አንጾ ሌሎችን የሚባርክ ነው። ይሄ እግዚአብሔር በውስጣችን ያስቀመጠው ጸጋ እኛን አንጾ ሌሎችን የሚባርክ ነው። የዝማሬው ጸጋ፣ የፈውሱ ጸጋ፣ የትንቢቱ ጸጋ፣ የጸሎቱ ጸጋ፣ የትኛውም ጸጋ እኛን ያንጽና ሌሎችን ደግሞ የሚባርክ ነው። ሌሎችን ደግሞ የሚጠቅም ጸጋን ነው እግዚአብሔር በውስጣችን ያስቀመጠው። ስለ ኢየሱስ ሲናገር እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው፣ እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ ዞረ፣ በዲያብሎስ ስልጣን ስር የነበሩትንም ሁሉ ፈወሰ ይላል። እግዚአብሔር የናዝሬቱን ኢየሱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው፣ እርሱም እግዚአብሔር ከእርሱ ጋር ስለነበር በደረሰበት መልካም እያደረገ ዞረ ይላል። በዲያብሎስ ስልጣን ስር የነበሩትንም ሁሉ ፈወሰ ይላል። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ ይላል መጽሐፍ ቅዱስ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ማን? ኢየሱስ ተገለጠ። እግዚአብሔር ስራውን የሚሰራው በእኛ ነው። እግዚአብሔር ስራውን የሚሰራው ደግሞ ውስጣችን ማስቀመጠው በጸጋው ነው። እግዚአብሔር ስራውን የሚሰራው በእኔ ነው። እግዚአብሔር ስራውን የሚሰራው ባንተ ነው። እግዚአብሔር ስራውን የሚሰራው ባንቺ ነው። እግዚአብሔር ስራውን የሚሰራው በሁላችን ነው። ስራውን ደግሞ የሚሰራው ውስጣችን ማስቀመጠው ጸጋ ነው። በውስጣችን ማስቀመጠው በዝማሬ ጸጋ ስራውን ይሰራል። በፈውሱ ጸጋ ስራውን ይሰራል። በስብከቱ ጸጋ ስራውን ይሰራል። በትምህርቱ ጸጋ ስራውን ይሰራል። በመገለጡ ጸጋ ስራውን ይሰራል። በጸሎቱ ጸጋ ስራውን ይሰራል። በምክር ጸጋ ስራውን ይሰራል። በመስጠት ጸጋ ስራውን ይሰራል። ስራው ደግሞ የወደቁትን ማንሳት ነው። ስራው ደግሞ የታመሙትን መፈወስ ነው። ስራው ደግሞ በዲያብሎስ ስልጣን ስር ያሉትን ነፃ ማውጣት ነው። ስራው ደግሞ ያዘኑትን ማጽናናት ነው። ስራው ደግሞ ድሆችን ባለጸጋ ማድረግ ነው። ስራው ደግሞ የታሰሩትን መፍታት ነው። ስራው ደግሞ የዲያብሎስን ስራ ማፍረስ ነው። የጌታ መንፈስ በእኔ ላይ ነው። ለድሆች ወንጌል እንድሰብክ እግዚአብሔር ቀብቶኛል። ለታሰሩት መፈታት፣ ለታወሩት ማየት፣ የተወደደችውን የጌታን ዓመት አውጅ ዘንድ ተብሎ እንደተጻፈ። ስለዚህ የእግዚአብሔር ስራ መባረክ ነው። የእግዚአብሔር ስራ መፈወስ ነው። የእግዚአብሔር ስራ ነፃ ማውጣት ነው። የእግዚአብሔር ስራ ማጽናናት ነው። የእግዚአብሔር ስራ የዲያብሎስን ስራ፣ የጥንቆላን ስራ፣ የሟርትን ስራ፣ የዝሙትን ስራ፣ የሌዝቢያንን ስራ፣ የግብረ ሰዶምን ስራ፣ የዝሙትን ስራ፣ የዘፈን ስራ ማፍረስ ነው። የእግዚአብሔር ስራ ሰዎች ከጨለማ ወደሚደነቅ ብርሃን እንዲመጡ ማድረግ። የእግዚአብሔር ስራ የሚያለቅሱትን ማሳቅ ነው። ያዘኑትን ማጽናናት ነው። የታመሙትን መፈወስ ነው። ድሆችን ማበልጸግ ነው። ከሰይጣን ባርነት ወደ እግዚአብሔር ልጅነት ማምጣት ነው። ከዘላለም ሞት ወደ ዘላለም ሕይወት ሰዎችን ማሻገር ነው። የእግዚአብሔር ስራ ሰላም ነው። የእግዚአብሔር ስራ ደስታ ነው። የእግዚአብሔር ስራ ጤንነት ነው። ይህንን ስራ እግዚአብሔር የሚሰራው በእኔ ነው። ይህንን ስራ እግዚአብሔር የሚሰራው በአንቺ ነው። ይህንን ስራ እግዚአብሔር የሚሰራው በእኛ ነው። ይህን ስራ ደግሞ ለመስራት እግዚአብሔር ምን ይጠቀማል? ውስጣችን ያስቀመጠው የራሱን ጸጋ ይጠቀማል። የሞገስ ጸጋውን፣ የጸሎት ጸጋውን፣ የፈውስ ጸጋውን፣ የዝማሬ ጸጋውን እግዚአብሔር ይጠቀማል። የስብከት ጸጋውን እግዚአብሔር ይጠቀማል። ስለዚህ ሰይጣን የእግዚአብሔር ስራ ምን እንደሆነ ያውቃል። እግዚአብሔር በማን እንደሚሰራ ያውቃል። ሲሰራ ምን እንደሚጠቀም ያውቃል። ሳምሶን ለምሳሌ ሲወለድ ትንቢት ተነግሮለት ነው የተወለደው። ቃል ነበረው። አወላለዱ የሳምሶን እንዲህ ነው። እዚሁ መሳፍንት ምዕራፍ 13 ላይ ስናነብ እስራኤላውያን እንደገና በእግዚአብሔር ፊት ክፉ ድርጊት ፈጸሙ። ስለዚህ እግዚአብሔር በፍልስጤማውያን ልጅ 40 ዓመት እንዲገዙ አሳልፈው ሰጣቸው። ማኑሄ የተባለ ከዳን ወገን የተወለደ አንድ የጾርዓ ሰው ነበር። ሚስቱ መካን ስለነበረች ልጅም አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦላት እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ።
እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ እርኩስ ነገርንም አትብይ። ምክንያቱም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ በራሱ ላይ ምላጭ አይደርስበትም። ልጁ ከእናቱ ማኅፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና እስራኤላውያንንም ከፍልስጤሞች መታደግ ይጀምራል። ሳምሶን የተወለደው እስራኤላውያንን ከፍልስጤሞች ለመታደግ ነው። እስራኤላውያንን እግዚአብሔርን በድለው ለ40 ዓመት በፍልስጤማውያኖች ተላልፈው ተሰጥተው ነበር። ፍልስጤማውያን እያስጨነቋቸው ነበር፣ እየበዘበዟቸው ነበር፣ እየጎዷቸው ነበር። ስለዚህ እግዚአብሔር እስራኤላውያንን ከፍልስጤማውያን እጅ ለመታደግ ሳምሶን እንዲወለድ አደረገ። ገና በእናቱ ማፀን እያለ ለእግዚአብሔር ናዝራዊ፣ ለእግዚአብሔር የተለየ ባል ተለየ። ሲወለድ በራሱ ጸጉሩ እንዳይለጭ አላት፣ ወይ ጠጅሙን ርኩስ ነገር እንዳይጠጣ። ምክንያቱም እስራኤላውያንን ከፍልስጤም የሚታደግ ነው። በቃ ታዳጊ ቅባት፣ የፈውስ ቅባት ያለበት ነፃ አውጪ ቅባት፣ ሰዎችን በቃ ከአጋንንት ነፃ የሚያወጣ፣ ከባርነት ነፃ የሚያወጣ፣ ከኃጢአት ነፃ የሚያወጣ፣ ከጨለማ ነፃ የሚያወጣ፣ ከፍርሃት ነፃ የሚያወጣ፣ ግራ ከመጋባት ነፃ የሚያወጣ የሚታደግ ቅባት ነው በሳምሶን ላይ የነበረው። ምክንያቱም የእግዚአብሔር ሥራ ሰዎችን ከባርነት መታደግ ነው። የእግዚአብሔር ሥራ ሰዎችን ከኃጢአት መታደግ ነው። የእግዚአብሔር ሥራ ሰዎችን ከሰይጣን መታደግ ነው። ሰው በራሱ ኃጢአት በራሱ ማወቅ አለማወቅ በተለያየ ምክንያት ባርነት ውስጥ የኃጢአት ባርነት፣ የበሽታ ባርነት፣ የአጋንንት ባርነት ወዘተ ውስጥ ሲገባ እግዚአብሔር ሥራው ያንን ሰው መታደግ ነው፣ ማስመለጥ ነው። ያንን ለማድረግ ደግሞ በሰዎች ላይ ቅባቱን ያስቀምጣል፣ በሰዎች ላይ መንፈሱን ያስቀምጣል። እኔ ላይ ያለው ቅባት የሚታደግ ቅባት ነው። አንቺ ላይ ያለው ቅባት የሚታደግ ቅባት ነው። አንተ ላይ ያለው ቅባት የሚታደግ ቅባት ነው። በመዝሙራችን እግዚአብሔር ሰዎችን ይታደጋል። በስብከታችን እግዚአብሔር ሰዎችን ይታደጋል። በትምህርታችን እግዚአብሔር ሰዎችን ይታደጋል። በጸሎታችን እግዚአብሔር ሰዎችን ይታደጋል። ከሞት ይታደጋል፣ ከሲኦል ይታደጋል፣ ከሰይጣን ይታደጋል፣ ከበሽታ ከመከራ ይታደጋል። ስለዚህ ሰይጣን እግዚአብሔር ሰዎችን ሲታደግ እኔን በእኔ ውስጥ ያለውን ጸጋ ተጠቅሞ እንደሆነ ስለሚያውቅ ፎከስ የሚያደርገው አታክ ማድረግ የሚፈልገው እግዚአብሔር እኔ ላይ ያስቀመጠውን ያንን ጸጋ ነው። እኔ ላይ ያለውን የስብከት ጸጋ፣ እኔ ላይ ያለውን የትምህርት ጸጋ፣ እኔ ላይ ያለውን የጸሎት ጸጋ፣ እኔ ላይ ያለውን የዝማሬ ጸጋ፣ እኔ ላይ ያለውን የመገለጽ ጸጋ ሰይጣን መምታት ይፈልግ። ለምን? እግዚአብሔር ሰዎችን በእኔ ውስጥ አልፎ እየታደገ ያለው በስብከት ውስጥ ነው፣ በትምህርት ውስጥ ነው፣ በጸሎት ውስጥ ነው፣ በመዝሙር ውስጥ ነው። ኢየሱስ ክርስቶስ ጌታ ነው። ሳምሶን የተወለደው እስራኤላውያንን ከፍልስጤም ሊታደግ ነው። ገና በእናቱ ማፀን ሳለ ለእግዚአብሔር የተለየ ነው። ራሱ ላይ ምላጭ እንዳይደርስ የሚያረክስ ወይን ጠጅ እንዳይጠጣ ተብሏል። ስለዚህ ሳምሶን ላይ እስራኤላውያንን ለ40 ዓመት ከበዘበዟቸው ከፍልስጤማውያን የሚታደግ ታዳጊ ቅባት ነበረ። ነገር ግን ሳምሶን ይህንን ቅባት አስመታው፣ ይህንን ቅባት አስላጨው። አገልግሎት ጀምሮ ፍልስጤማውያን ላይ ተጽዕኖ ማምጣት ጀመረ። አንዴ በአህያ መንጋጋ 1000 ሰው ይገልባቸዋል። አንዴ 300 ቀበሮችን ሁለት አድርጎ በፍልስጤም እርሻ ላይ እሳት ይለቅባቸዋል። ፍልስጤማውያን የተበሳጩ መጡ። በነገራችን ላይ በስብከታችን ሰዎች ሲፈወሱ፣ በመዝሙራችን ሰዎች ሲጽናኑ፣ በጸሎታችን ሰዎች ነፃ ሲወጡ፣ በምክራችን ሰዎች ሲስተካከሉ ሰይጣን አይኑ ደም ነው የሚለብሰው፣ ይበሳጫል፣ ቂም ይይዛል። አይነው ቂም ከያዘባቸው ሰዎች መካከል ሰይጣን አንዱ እኔ እንደሆንኩኝ ያውቃለሁ። በትምህርቶቼ፣ በስብከቶቼ፣ በጸሎቴ፣ በመዝሙሬ፣ በሁሉ ለብዙ ሰዎች እግዚአብሔር በእኔ ውስጥ አልፎ ታድጓል። ብዙ ሰዎችን እግዚአብሔር ባርኳል። ብዙ ሰዎችን እግዚአብሔር ፈውሷል። ለብዙ ሰዎች እግዚአብሔር መልካም አድርጓል። ያው አብዛኛው ሰው ተፈውሶ ተባርኮ ተጽናንቶ መልካም ሆኖለት መጥቶ የእግዚአብሔር ሰው ጌታ ይባርክ በአገልግሎት ተባርክ ባይልም አብዛኛው ሰው የእግዚአብሔር በርታ ጸጋ ይብዛልህ በአንተ አገልግሎት ተፈውሼ ተባርኬ ተጽናንቼ ሲደርስ ባይልም ከተባረከ በኋላ ከእጄ በላይ ተረከዙን አነሳብኝ እንደሚለው አብዛኛዎቹ ደግሞ አገልግያቸው አስተምራቸው በእኔ ተፈውሶ በእኔ ውስጥ አልፎ እግዚአብሔር መልካም አድርጎላቸው ተመልሰው ጠላት የሆኑብኝ ብዙ ናቸው። ከእጄ በላይ ተረከዙን አነሳብኝ እንደሚለው አስተምራቸው ተረከዝ ያነሱ ብዙ ናቸው። ጌታ ይባርካቸው። ኢየሱስ ጌታ ነው። አንድ ቀን ዋጋ ስለሚከፍሉበት ያኔ ንስሐ ይገቡበታል። በሕይወት ዘመናችሁ ይህን ትምህርት የምትሰሙ ሰዎች የተባረካችሁባቸውን ሰዎች እግዚአብሔር በእነሱ ውስጥ አልፈው መልካም ሰዎች እንዳትነሱ ዋጋ ያስከፍላችኋል። ከእጄ የበላ ተረከዙ ነው። ይሁዳ እኮ ኢየሱስ እግሩን አጠቡት።
ምን ብሎት አጉርሶት መምህር ሆይ ብሎ ስሙ ሸጠው። መጨረሻ ላይ ግን ጸጸቱ ገደለውና ራሱን አጠፋ ይላል። የጠቀሟችሁን ሰዎች በተለይ በመንፈሳዊ ዓለም የጠቀሟችሁን ሰዎች የምትጎዱ ሰዎች መጨረሻ ፍጻሜያችሁ አያምርም። በጣም ከባድ። ይሁዳ ፍጻሜው አላማረም። ኢየሱስን ሸጦ ኢየሱስን አሳልፎ ሰጥቶ የኢየሱስን ስም አጥፍቶ ኢየሱስን አዋርዶ